Hey, y'all, come look at this. የኤርትራን ወደብ ምጽዋ የጅቡቲን ወደብ ታጅራ ካልን የኢትዮጵያን ወደብ ማን እንላለን? ኢትዮጵያዊት። የትምህርት ቤት ግድግዳዎች ላይ ካሉ ጥቅሶች የምታስታውሱትን ንገሩን። አለመማር ቢኖር ኖሮ እሱ ነበር መማር። የኢትዮጵያ ፕሬዝዳንት ማን ይባላሉ? ደብረጽዮን። በጌታ ስም ሰላም የበሪ ቲዩብ ቻናል ተመልካቾቻችን፣ ዛሬ እንግዲህ በጫሞ ሁለተኛ ደረጃ ትምህርት ቤት ተገኝተናል። የሚገርም ቪዲዮ እናሳያችኋለን ብለን እናስባለን። እንግዲህ ጥያቄዎቻችንን አምጥተናል። እንግዲህ ምን እንደሚመልሱ አብረን እናየናል። ወደ ቪዲዮ እንሂድ። የቀድሞ ትምህርት ሚኒስትር ማን ይባላሉ? ኧረ አናውቀውም። አጫሉ አግኝቻለሁ። መለስ ዜናዊ። ማን ይባላል? ማን ይመስልሽ? አላውቅም። ሞጣ ቀራኒዮ። አላውቀውም። ነው አንሰር። የኢትዮጵያ ፕሬዝዳንት ማን ይባላሉ? ዶክተር አብይ አህመድ። ኧረ ጠቅላይ ሚኒስተርና ፕሬዝዳንት ይለያያል። ፕሬዝዳንት ማን ነው? ሴቷ ማን ነበር ስሟ? አዳነች አቤቤ አይደለችም። እሷ የአዲስ አበባ በቃ የለም። አናውቀውም። ደብረጽዮን። ወይኔ እኔ እኮ ሲጀመር ነግሬዋለሁ እኮ ቤት መንግስቱ ኃይለማርያም። አዳነች አቤቤ። ተቀይሯል አይደል? እሺ ሳህለወርቅ ዘውዴ አይደለች? እሷ ተቀይራለች። እንትና ታዬ አጽቀሥላሴ። እኔ እንጃ፣ እኔ ዜና አልከታተልም፣ ለዛ አላውቀውም። የኤርትራን ወደብ ምጽዋ የጅቡቲን ወደብ ታጅራ ካልን የኢትዮጵያን ወደብ ማን እንላለን? ኢትዮጵያ ወደብ የላትም። ሶማሊያ። ኢትዮጵያዊት። አላት አይደል? ሎልስ ሐረር። አይ የላትም። ኢትዮጵያ ወደብ የላትም። አላውቀውም። መልስ የለም። የትምህርት ቤት ግድግዳዎች ላይ ካሉ ጥቅሶች የምታስታውሱትን ንገሩን። የጥበብ መጀመሪያ እግዚአብሔርን መፍራት ነው። አለ ትምህርት ቤት ተጽፏል። አይ አበበ በሶ ሊበላ በሶ ጠፋ። ማርፈድ የስንፍና ምልክት ነው። አለመማር ቢኖር ኖሮ እሱ ነበር መማር። ትምህርት ስደተኛ ቢሆን ኖሮ እስከ ጅቡቲ ድረስ ሸኛው ነበረ። መማር ሙሉ ሰው ያደርጋል። ጥራት ያለው ትምህርት ለሁሉም። ኢንትራንስ በቲክቶክ ትሬንድ ቢሆን ኖሮ ማን ይሰቅል ነበረ? እኔ እቺ እስቲ እንነጋገር ምትላ የአርባ ምንጯ ልጅ መሻተ ትበላለች እሷ እየሱ ብርሃኑ ነጋ። ሳሚ። ችግሩ ያው ቲክቶክ አልጠቀምም እንጂ በቲክቶክ ያምሌ ማልባት ተወል። እንጀራ አፍ ቢኖረው ኖሮ ማን ላይ ያጉረመርም ነበር? መስቲ ላይ
አልሰማችም። መስቲ ጉዷን አልሰማችም። እንጀራ ቢኖረው ኖሮ መስቲ ሊያጉረመርም ነበር። ጀራፍ ቢኖረው ማን ላይ ያጉረመርም ነበር? አካምባሎ ላይ ፎቼ ላይ ነው። እሷ ላይ ነው። ማን ላይ ይመስላል? ሰው ላይ ነው እንዴ? ወጥ ላይ፣ ዲያቆናት ላይ። ሳሙና መሬት ላይ ብንጥል መሬቱ ይጸዳል ወይስ ሳሙና ይቆሽሻል? ሳሙና ይቆሽሻል። መሬቱ ነው የሚጸዳው። ያሟልጫል መሬቱን። ሁለቱም ይቆሽሻሉ። ሲጀምር ሳሙናውን ለመግዛት ብር የለም። ሳሙና ይቆሽሻል። ሳሙና ይቆሽሻል። ሳሙና ይቆሽሻል። መሬቱ ይጸዳል።